ቤታችን ስምና ምሳሌዎች ቤተክርስቲያን መጽሐፍ ቅዱስ መሰረት በማድረግ እመቤታችን ክብሯን፣ ማዕረጓን፣ እናትነቷን፣ አማላጅነቷን ሊገልጡ የሚችሉ ስሞች ትጠራለች። ቤተክርስቲያን ከምትጠራባቸው ስሞች መካከል ንግስተ ሰማይ ወምድር ትላለች። መዝሙረኛው ንግስተ በቀኝ ትቆማለች ብሎ በዘመረው መሰረት በዚህ ስም እንጠራታለን። መዝሙር 49 ከቁጥር 9 እናታችን እምነ ብላ ትጠራታለች። ጌታ በመከራው ቀን ዮሐንስ አማካኝነት እናትን አድርጎ ለክርስቲያኖች ሁሉ ስለሰጣት በዚህ ስም እንጠራታለን። እህቴ ሙሽራዬ ብላ ትጠራለች። ሰለሞን በመዝሙር እህቴ ሙሽራዬ ብሎ ለክርስቶስ ማደሪያ የተመረጠች መሆኗን በዘመረላት መሰረት እኛም በዚህ ስም እንጠራታለን። መልካሟ እርግብ ሰናይ እርግብ ትላለች። የኖህ እርግብ በጥፋት ዘመን የመከራው ጊዜ ማለቁን የምስራች የሚሆን ቂጠማ ለአባታችን ኖህ እንዳመጣች ይህ አዲስ ኪዳን እርግብ ድንግል ማርያም በሞትና በጨለማ መካከል ለሚኖር ሕዝብ ድህነት መምጣቷን ታውጃለች። ምስራችም ከመላኩ ተቀብላ ከገብርኤል መንፈስ ቅዱስ ጸንሳ ትገኛለች። በዚህ ስም እንጠራታለን፣ እንዘምርላታለን። ለሰዋሰው መሰላል ብላ ትጠራታለች። ያዕቆብ መሰላል ከምድር እስከ ሰማይ ተዘርግታ እግዚአብሔር ክብር ለያዕቆብ እንዳሳየችው እመቤታችንም በሰው በእግዚአብሔር መካከል መሰላል ሆና የሰማይ አምላክ ክብር በልጅቷ በክርስቶስ አድናይ አድርጋለች። በዚህ ስም እንጠራታለን። ደመና ቀሊ ብሩህ ደመና ብላ ትጠራታለች። ነብዩ ኢሳያስም እንድትደረገው እግዚአብሔር ብሩህ ደመና ተጭኖ ወደ ግብጽ ይመጣል እንዳለ ደመና ምሳሌ የሆነው ድንግል እመቤታችን በዝናቧና ጆርባ ዙፋንነት ታዝሎ ንጉስ ክርስቶስ ግብጽ ተሰዷል። በዚህ ስም ምስጋና በዝማሬ እንጠራታለን። ዳግሚት ሰማይ ሁለተኛ ሰማይ ትላለች። ይህ የመጀመሪያይቱ ሰማይ እግዚአብሔር ዙፋን ከተማ እንደሆነች ሁለተኛይቱም የሰማይ እመቤታችን እግዚአብሔር የ9 ወር ከተማ ሆናለች። በዚህም ስም እንጠራታለን። እመብርሃን ትላለች። ወደ ዓለም የመጣው ብርሃን ኢየሱስ ክርስቶስ ወልዳለችና እመብርሃን ብለን በዝማሬ ውዳሴ በተማጸኗት ወቅትም እንጠራታለን። ቤተክርስቲያን ለእመቤታችን እስካሁን በተዘረዘሩት ክብሯ፣ ሕይወቷ፣ ታምር አረጉቷ፣ ምልጇ መሰረት አድርጋ አጠቃላይ ለእመቤታችን የሚውል የማይለወጥ የማይሻሻል የማይቀነስ እምነቷን የሚከተለው ሁሉ ትገለጣለች። ወላዲተ አምላክ በስጋ መሆኗን ታምናለች። መርገመ ስጋ መርገመ ነፍስ የሌለባት ንጽሕተ መሆኗን ታምናለች። ሉቃስ 22 ቁጥር 27 በንጉስ ክርስቶስ ቀኝ ቆመችው አማላጅ መሆኗን ታምናለች። ለጸጋ ግምጃ ቤት መሆኗን ታምናለች። መልአኩ ጸጋ ሞላብሽም ደስ ይበልሽ እንዳላት ሁሉ ቤተክርስቲያንም እመቤታችን ክርስቶስ ጸንስ በወለደና ዛሬም ላለው ትውልድ በመማለድ በጸጋ ላይ ጸጋ በክብር ላይ ክብር ለማሰጠት መሸለሟን ታምናለች። የጸጋዋ ክብሯ የወሰን ትውልድ ወልድ ትወልድ የሚተላለፍ መሆኑን ታስተምራለች። ዘላለማዊ ድንግል መሆኗን ታምናለች። ስለ ድንግልና ቤተክርስቲያን ስታስተምር አማኑኤል ከመውለዷ በፊት በወለደችው ጊዜ ከወለደችው በኋላም ዘላለማዊ ድንግል ከመጸነሷ በፊትም ጸነሰችም ጊዜም ከጸነሰችም በኋላም ዘላለማዊ ድንግል መሆኗን ታምናለች። ክብርሽን ማዕረግሽን የገነት እናትነትሽ ሆይ ወላጅ እንደሌላቸው ልጆች እንዳንሆን አንቺ እናት አድርጎ ለሰጠን ልጅሽ ምስጋና ይሁን። አሁንም ለኔ ለባሪያሽ መባረክና መታደስን ስጭኝ። በነገር ሁሉ ልጅሽ ቸርነት እንዲጎበኘኝ አሳስቢኝ። አሜን።